ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። ዛሬ የምናየው ቮካብላሪ ነው። የተወሰነ ቮካብላሪ እናያለን። አብራችሁን ቆዩ። ኦኬ ቮካብላሪ ኦኬ ፈርስት ላይ የምናየው ቮካብላሪ አሜያብል የሚል ነው። አሜያብል ሚኒንጉ ደግሞ ፍሬንድሊ ወይም ደግሞ ፕሊዘንት ማለት ነው። አሜያብል ፍሬንድሊ ኦር ፕሊዘንት ለሆነ ነገር አሜያብል እንላለን። ሁለተኛ ላይ ደግሞ የምናየው ካንዲድ ደግሞ ሚኒንጉ ሆነስት ወይም ደግሞ ስትሬት ፎርዋርድ የሆነ ነገር ሆነስት፣ ሲኖኒሙ ሆነስት ወይም ደግሞ ስትሬት ፎርዋርድ ለሆነ ነገር ካንዲድ እንላለን። ስትሬት ፎርዋርድ። ኦኬ ሶስተኛ ላይ የምናየው ቮካብላሪ ደግሞ ፎርሙሌት የሚል ነው። ፎርሙሌት ለፎርሙሌት ሲኖኒሙ ክሬት የሆነ አዲስ ነገር ክሬት ስናደርግ ወይም ደግሞ አዲስ ነገር ዴቨሎፕ ስናደርግ ፎርሙሌት እንላለን። ክሬት ወይም ደግሞ ዴቨሎፕ ማድረግ ማለት ነው። ክሬት ኦር ዴቨሎፕ። ኦኬ አራተኛ ላይ የምናየው ቮካብላሪ ደግሞ ፖተንት እንዲህ ነው የሚጻፈው። ፖተንት ኦኬ የፖተንት ሲኖኒም ፓወርፉል ወይም ደግሞ ቬሪ ኢፌክቲቭ ለሆነ ነገር ፖተንት እንላለን። ፓወርፉል ኦር ቬሪ ኢፌክቲቭ። ፓወርፉል ኦር ኢፌክቲቭ። ኦኬ አምስተኛ ላይ የምናየው ቮካብላሪ ሰብትል ስንል ደግሞ ሰብትል ኖት ኦብቪየስ ወይም ደግሞ ኦብቪየስ ግልጽ ያልሆነ ነገር ሰብትል እንላለን። ኦኬ ሰብትል ሲኖኒሙ ደግሞ ኖት ኦብቪየስ ነው ወይንም ደግሞ ዲሴፕቲቭ የሆነ ነገር ነው። ዲሴፕቲቭ ወይም ደግሞ ዲሴፕቲቭ የሆነ ነገር ነው። ሰወር ያለ ነገር፣ ግልጽ ያልሆነ ነገር ነው ሰብትል ማለት። ኦኬ ሌላው ደግሞ ኢሚነንት። ስድስተኛ ላይ ኢሚነንት የሚለውን ነው የምናየው። ኢሚነንት ደግሞ ይሄ ሃፕኒንግ ቬሪ ሱን ነው። ወዲያው ሊከሰት የሆነ ነገር ወይም ደግሞ አባውት ቱ ሃፕን የሆነ ነገር አዲስ ነገር ሊከሰት ሲትል ኢት ኢዝ ኢሚነንት እንላለን። አባውት ቱ ሃፕን የሚለው ሲኖኒሙ ነው። ኦኬ ሰባተኛ ላይ የምናየው ደግሞ ቪገረስ ማለት ደግሞ ስትሮንግ ወይም ደግሞ ኢነርጄቲክ ለሆነ ነገር ቪገረስ እንላለን። ሰባተኛ ላይ ቪገረስ ኢት ሚንስ ቬሪ ስትሮንግ ማለት ነው። ኦኬ ስምንተኛ ላይ ደግሞ ትራንዚየንት የሚለው ነው ያለው። ትራንዚየንት ማለት ደግሞ ቴምፖራሪ ወይም ደግሞ ለትንሽ ጊዜ የሚቆይ ሾርት ሊቭድ ኦር ደግሞ ፐርማነንት ያልሆነ ነገር ትራንዚየንት ነው የምንለው። ሾርት ሊቭድ ማለት እንችላለን። ኦር ደግሞ ቴምፖራሪ ኦር ሾርት ሊቭድ ነው። ኦኬ እነኚህ ናቸው የዛሬዎቹ ቮካብላሪ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።